በተለይ ለሴቶች በጣም ጥቅም ያለው ውህድ አሰራር ነው ይዤላችሁ የመጣሁት ዛሬ። ሰላም እንዴት ናችሁ ውድ የቻናሌ ተከታታዮች? አሁን ዛሬ የማቀርብላችሁ የተልባ የውህድ አሰራር ከሰሊጥና ከተልባ አንድ ላይ ተፈጭቶ የሚሰራ ሲሆን ጠዋት በባዶ ሆዳችን የምንጠቀመው ነው። 3 የሻይ ማንኪያ ሁለቱን የሰሊጡንና የተልባውን ውህድ እንጨምራለን። በመቀጠልም ኦርጋኒክ የሆነ 1 የሻይ ማንኪያ ማር እንጠቀማለን። ማሩ በራሱ ለሴቶች በጣም ብዙ ጥቅም አለው። እንደ ብርዝም አርጎ በመጠጣት ቀኑ ሙሉ ውሃ እንኳን መጠጣት ቢያቅተን እንደ ብርዝ አርጎ መጠጣት ወይ በሎሚ አርገን መጠጣት ይቻላል። እዚህ ላይም ሎሚ አድ ማድረግ ትችላላችሁ። እኔ ሎሚ ብዙም ስላልሆንኩኝ ነው፣ ሎሚ መጨመር ይቻላል። ይሄ በራሱም በጣም ለጤናችን ጠቃሚ ነው። በመቀጠል ለብ ያለ ውሃ ትንሽ እንዳይጓጉልብን አርገን እናዋህደዋለን። ለምን ተልባ እና ሰሊጥ በተፈጥሮ የመያያዝ እንደ ቅባታማ ነገር ስላለው ሊያያዝብን ይችላል። ቀስ እያለን ትንሽ ውሃ እየጨመርን እናማስለዋለን። እንዳይጓጉልብን እያረግን በደንብ ማማሰል ነው። ሳይጓጉልብን በደንብ አርገን ከመታነው በኋላ ካዋሃድነው በኋላ ሞልተን ውሃውን ለትንሽ ደቂቃ እናስቀምጠውና በደንብ አማስለነው ጠዋት በባዶ ሆዳችን ቁርስ ከመመገባችን በፊት መጠጣት። ማታም ከተመቻችሁ ብትጠጡ አሪፍ ነው። አመሰግናለሁ ስላያችሁ። በሌላ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ቴንክ ዩ